Hello dear viewers and welcome to Stars English. This is Malkamu and today I'll be talking about present perfect continuous. እንደሚታወቀው ከዚህ በፊት በሰራናቸው ቪዲዮዎች ላይ ስለ simple present tense አጠቃቀም ፎርሞቹን አይተናል። present continuous present perfect ከዛ አሁን ደግሞ present perfect continuous በሚል ርዕስ ላይ አጠቃቀሙ ላይ ትኩረት በማድረግ ፎርሙ ምን ይመስላል የሚለውን በደንብ አሳያችኋለሁ። ሁሌ እንደምለው እንግሊዝኛ ቋንቋን ለማወቅ ልምምድ ያስፈልጋል። ስለ እንግሊዝኛ ቋንቋ እንድታውቁ ሳይሆን እንግሊዝኛ ቋንቋ እንድታውቁ ስለመፈልግ በደንብ ፕራክቲስ ማድረግ ያስፈልጋል። እዚህ ጋር የማሳያችሁን ስትራክቸር ስላወቃችሁ ቋንቋ አወቃችሁ አይባልም። ላንጉዌጅ ለርኒንግ በእኛ ኮንቴክስት ወይ ደግሞ እኛ ሀገር ላይ ብዙም ኢፌክቲቭ ያልሆነው በጣም ስትራክቸር ኦሪየንትድ ስለሆነ ነው። ልምምድ ስለማይታከልበት ስለሆነ ልምምድ በደንብ ከታከለበት knowing the grammar is really worthy በጣም ጠቃሚ ነው። ስለዚህ እኔ አሁን ፎርሙን ብቻ ሳይሆን አጠቃቀሙንም ጭምር በደንብ አሳያችኋለሁ። በየመሐከሉ ደግሞ አክቲቪቲዎች ይኖራሉ። እነሱን እያየን በደንብ እየተለማመድን እንሄዳለን ማለት ነው። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ላይክ እንድታደርጉ እጠይቃለሁኝ። ምናልባት ሐሳብ አስተያየቶቻችሁን ደግሞ በኮሜንት ባክስ ውስጥ ድሮፕ ካደረጋችሁልን አይተን ምናልባት መማር የምትፈልጉትም ነገር ካለ or ሌሎች ሐሳቦችም ካሉ you can write down and then we will check it out. Okay, let's directly move to the lesson. English, a brighter future we have found. እንግዲህ ከዚህ በፊት በነበረው ቪዲዮ present perfectን አይተናል። ምንድነው ጥቅሙ ያለው like present perfect የምንጠቀመው በቅርብ የተፈጸመ ድርጊት ሆኖ ውጤቱ አሁን ድረስ ያለ ከሆነ ለምሳሌ ምግብ በልቶ ጠግቦ ያለ ሰው የሆነ ሰው ልጋብዝ ቢለው oh no I've had I have eaten my lunch I have eaten my breakfast ካለ በልቻለሁ ጠግቤያለሁ ለማለት ነው። የበላው ሐላፊ ጊዜ ላይ ነው ግን ጥጋቡ ስቲል ስላለ ምግብ ያስፈልገው ማለት ነው። that's present perfect. recently የተፈጸመ ነገር ግን ውጤቱ አሁን ያለ ከሆነ በአብዛኛው present perfect ለዛ እንጠቀማለን። እንደገና ደግሞ ይሄ ላይፍ ታይም like አንዴ አርገም እናቆይ ወይ ደግሞ ጥያቄም ለመጠየቅ ለምሳሌ እንደዚህ አርገ ታውቃለህ ወይ እንደዚህ have you ever visited Hawassa, have you ever seen a lion, have you ever ብለን like እንዲያርገ ታውቃለህ ወይ እንደ ኢቨንቶችን ገልጽበታለን። ይሄንን በደንብ ዲስከስ አድርጌያለሁኝ። እንግዲህ ዛሬ ደግሞ we going to talk about present perfect continuous መች ነው የምንጠቀመው የሚለውን አሳያችሁና ከፕሬዘንት ፐርፌክት ጋር ያለው ልዩነት ደግሞ አብራራላችኋለሁ። ፕራክቲስ እናደርጋለን በየማከሉ good. in present perfect continuous የሚያገለግለን ከዚህ በፊት ሲደረግ የነበረ ድርጊት እስካሁንም ድረስ ያላለቀ ድርጊት ሲሆን እሱን present perfect ላይ በዚህ ፎርም እንጠቀማለን ማለት ነው። ለምሳሌ እኔ ሀረማያ ዩኒቨርሲቲ ነው ማስተማር ከጀመርኩ ቆይቻለሁ like more than 10 years። ስለዚህ ምን እላለሁ I have been teaching in Haramaya University. I've been teaching in Haramaya University ስል like የጀመርኩት ከዚህ በፊት ነው። ነገር ግን ስቲል ደግሞ እዛ ቦታ ላይ ያስተማርኩ እንዳለ ይታወቃል። ነገር ግን ፎከስ የሚያደርገው ምንድነው እሱ ከዚህ በፊት የነበረው ድርጊት የጊዜ ርዝመት ላይ like ረጅም ጊዜ እዚህ ሳስተምር መቆየቴን ለመግለጽ ስፈልግ ነው ይሄን የምጠቀመው ማለት ነው። okay so I've been teaching in Haramaya University። ሌላ ጥሩ ምሳሌ ላሳያችሁ። ለምሳሌ አንድ ሰው ከጠዋት ጀምሮ ቤት እያጸዳ ቢቆይ ቤቱ በጣም ቆሻሻ ስለሆነ ሳይጨርስ ቢቀርና የሆነ ሳምባሌ ቢመጣበት ምን ያረክ ነው እንዴ ከጠዋት ጀምሮ እኮ ቤቱን እያጸዳው እና እስካሁን አልጨረስኩም ያ በጣም ቆሻሻ እኮ ነው ቤቱና እስካሁን ድረስ እያጸዳው ነው ያለሁት ከዚህ በፊት የነበረውን የድርጊቱን የጊዜ ርዝመት ለማሳየት ሲፈልግ ማለት ነው። ስለዚህ ምን ሊል ይችላል ያ ሰው I've been cleaning the house ቤቱን እያጸዳሁ ቆይቻለሁ አሁንም እያጸዳሁ አለው ለማለት። ኦኬ አሁን ለምሳሌ present perfect ላይ I have cleaned
the house ካልኩ አጽድቻለሁ ነው። that means ቤቱ አሁን ጽዱ ነው ንጹህ ነው የሚል ሐሳብ ነው ያለው። ኦኬ አጽድቻለሁ ለማለት ነው። ይሄኛው ግን I've been cleaning ያለ ሰው እያጸዳ ቆይቷል አሁንም አልጨረሰም ማጽዳቱም ማለት ነው። I think this example can easily show the difference between present perfect and present perfect continuous. Okay, so I have cleaned the house and I've been cleaning the house. I've been cleaning the house ያለ ሰው ምን ያለ ነው እያጸዳው ነው ግን ቆይቷል ማጽዳት ከጀመረ። ኦኬ ሌላው ደግሞ ትንሽ ከዚህ ጋር የሚመስል የሚችለው ምንድነው present continuous tense. present continuous tense short የሆነ አጭር የሆነ temporary ድርጊት ለመግለጽ የምንጠቀምበት ለምሳሌ I'm cleaning the house ያለ ሰው እያጸዳው ነው አሁን እያጸዳ መሆኑን ነው እንጂ የሚያሳየው ከዚህ በፊት ሲያጸዳ መቆየቱን ያሳየው። like what are you doing my friend? I'm cleaning the house. I'm cleaning the house. okay ይሄኛው ግን I've been cleaning the house ያለ ሰው ግን ምናልባት ደክሞትም ሊሆን ይችላል ያ ሰው like ረጅም ጊዜ ጽዳት ላይ መቆየቱን ቤት ማጽዳት ላይ መቆየቱን ለማብራራት ፈልጓል ማለት ነው። you see እሱን ትኩረቱ ሌንግዙን ለማሳየት ነው የጊዜውን ርዝመት ለማሳየት ነው። ኦኬ አሁን ለምሳሌ የሆነ somebodyን በጣም ረጅም ሰዓት እየጠበቀ የቆየ ሰው ስቲል በቦታው ሆኖ ሰውየውን እየጠበቀ ያለ ሰው ድንገት ሌላ ሰው what are you doing here ምን እየሰራ ነው? I'm waiting my friend ጓደኛዬ እየጠበቅኩ ነው። okay እና ብዙ ቆየ እዚህ I've been waiting for him. I've been waiting for him for more than 2 hours. ከሁለት ሰዓታት በላይ ስጠብቀው ቆይቻለሁ እና አልመጣም አሁንም he's not here yet. he hasn't come. you see ስለዚህ ዱሬሽኑን ለማሳየት ነው ማለት ነው። alright okay good እንግዲህ ትርጉሙ ላይ እና ከፕሬዘንት ፐርፌክት ፕሬዘንት ኮንቲኒየስ ጋር ያለው ልዩነት በዚህ መልክ ካየን አሁን ደግሞ ወደ ፎርሙሉ ሰዳችሁ ስትራክቸሩ ደግሞ ምን ይመስላል የሚለው ነው። okay so let's begin from the positive. Let's take this one. I have been cleaning the house. ሚለውን እንውሰድ I've been cleaning the house. okay ቤቱን ሳጸዳ ቆይቻለሁ I've been cleaning the house. ቤቱን ሳጸዳ ቆይቻለሁ so I've been cleaning. and she he it ከሆነ ደግሞ she or he or it has been cleaning the house. okay እሷ ሲያጸዳ ቆይቷል ስታጸዳ ቆይታለች ሲያጸዳ ቆይቷል ለማለት ነው። okay so ረጅም ሰዓት ሲያጸዳ እንደቆየ እና still ደግሞ ጽዳት ላይ እንደሆነ ለመግለጽ ማለት ነው። and if you want to say እነሱ ሲያጸዱ ቆይቷል ለማለት ደግሞ they have been cleaning the house. They've been cleaning the house. They have been cleaning the house. okay this is the positive one. እንግዲህ እዚህ ጋር ምንድነው እሱ what we should know is we have the subject ድርጊት ፈጻሚ ባለቤት አለን the subject here and the has if it is singular like he she it ከሆነ has እንጠቀማለን ከዛ በኋላ have ደግሞ እንጠቀማለን if it is plural like we you they including I singular ብትሆንም ግን ከነዚህ ጋር ነው አብራ የምትሄደው so I've been teaching English since 2014. I've been doing sport for more than 10 years. That means still doing sport. okay ስለዚህ I have we have they have እንላለን you have እንላለን she he it ከሆነ ደግሞ has ብለን ቀጥሎ ያለው is very important verb 3 እንጠቀማለን ማለት ነው። so I you they we እንደዚህ ብዛት የሚያሳይ ከሆነ have been ብለን ing ነው የምንጠቀመው እዚህ ጋር። ኦኬ ከዚህ በፊት እንዳሳየዋችሁ ፕሬዘንት ፐርፌክት ሲሆን ድርጊቱ በቅርብ ተፈጽሞ ውጤቱ ካለ ለምሳሌ ቤቱን አጽድቻለሁ ሶ ክሊን ነው አሁን ንጹህ ነው የሚለውን ለማሳየት I have cleaned the house ነው የምንለው። ኦኬ I have cleaned the house. I have eaten lunch ያለ ሰው ምሳዬን በልቻለሁ ነው ሶ ጥጋብ ይሰማኛል አሁን ነው። እዚህ ጋር ግን I have been cleaning the house ነው የምንለው ሶ ከቢን ቀጥሎ cleaning ing ያስፈልጋል ማለት ነው። ስለዚህ ስትራክቸሩ
the subject is here ከዛ በኋላ have ወይ has አለ ከዛ been አለ ኦኬ be ሳይሆን been ከዛ ቀጥሎ verb ing ይገባል ማለት ነው so ይሄ የpresent perfect continuous structure ኦኬ so I have cleaned the house I have been cleaning the house ልዩነቱን በደንብ እንድታጤኑ ስለፈለኩ ነው I am cleaning the house I have been cleaning the house I have cleaned the house ማለት ቤቱን አጽድቼዋለሁ አሁን ንጹህ ነው የሚል ትርጉም ለመስጠት ወይ ደግሞ መልእክት ለማስተላለፍ ሲሆን I have been cleaning ደግሞ ከዚህ ረዘም ላለ ጊዜ ሳጸዳ ቆይቻለሁ ስቲል እያጸዳው ነው የሚል ትርጉም አለው I am cleaning the house ሲል ግን እያጸዳው ነው አሁን ከዚህ በፊት ረጅም ጊዜ መቆየቱን አይደለም ግን አሁን ምን እየሰራ እንደሆነ ብቻ ነው የሚገልጸው ይሄኛው ግን I have been cleaning the house ሲል ረጅም ጊዜ ሲያጸዳ እንደቆየ ስቲል እንዳልጨረሰ ነው የሚያሳየን ማለት ነው okay very good this is present perfect continuous okay so እኔ አሁን ድርጊት ልስጣችሁ እዚህ ጋር ስለዚህ እናንተ ይሄንን ስናረቅ ቆይተናል ብላችሁ ይሄን ስትራክቸር በመጠቀም subject ከዛ have ከዛ been ከዛ ing በመጠቀም usually ስለራሳችሁ የምታወሩ ከሆነ አይን ተጠቀማላችሁ so I've been dash ing ጨምራችሁ ትሄዳላችሁ so ይሄን ተጠቀሙ ምግብ ሰራ ቆይቻለሁ መኪና ስነዳ ቆይቻለሁ ሳነብ ቆይቻለሁ like cook drive read learn okay and play football እነዚህ ተጠቅማችሁ እዚህ ያለውን I have been እዚህ ጋር ing ጨምራችሁ ምን ስታደርጉ እንደቆየ ለመግለጽ ያክል ማለት ነው እሱም ፕራክቲስ እንድታደርጉ ፈልጋለሁ pause the video for some 30 seconds and then try to practice that good excellent እንደዚህ እንዳላችሁ ተስፋ አድርጋለሁኝ I have been driving a car I have been cooking food or what I have been reading a book I have been learning English okay እንግዲህ ባለፈው ከዚህ በፊት በሰራው ቪዲዮ ላይ እንደገለጽኩት የተጀመረበትን ጊዜ መግለጽ እንችላለን like ድርጊቱ የተጀመረበትን ጊዜ since ማለት እንችላለን I've been cleaning the house since like 2 o'clock morning ምናልባት ምናወራው ሰው ጋር የተገናኘ ነው so 4 ሰዓት ላይ ከሆነ I've been cleaning the house this room is so dirty messy and I've started cleaning it since I've been cleaning it since 2 ሰዓት ከለሳጅ ጀምሮ ያጸዳው ነው ያለው አጸዳ ብሎኝ I'm really suffering a lot ምናምን ብለን በዛ ልክ ማለት እንችላለን so we can use since ማለት እንችላለን የወሰደው ጊዜ ዝም ደግሞ ፎርም በመጠቀም ማሳየት እንችላለን okay I've been cleaning this house for about 5 hours for about 2 hours ብለን ዱሬሽኑን መግለጽ እንችላለን ማለት ነው this is how we talk about what we've been doing and the second one is negative ይሄኛው ደግሞ እንዲያደረኩ አልቆየሁም ለማለት ስንፈልግ እንዲያደረኩ አልቆየሁም just to show you the form I have not been cleaning the house I've not been cleaning the house okay I have not been I have not been cleaning the house so I've not been cleaning the house I've not been driving a car I've not been reading a book I've not been I've not been playing football okay and if it is she he it we use has as usual so she has been reading a book so መጽሐፍ ስታነብ ቆይታለች oh really so she's tired now yeah she needs some break because she's been reading a book and if it is plural like we use have like they have not been she he has not been reading a book they have not been studying or reading a book okay good እንግዲህ ፕሮናንሲዬሽናችንም በዚሁ ልክ መለማመድ እንችላለን አሁን I have not been
reading a book ይሳነብ አልቆየሁም የሚለውን ስናወራ ንግግራችን ላይ ምንድነው የምንለው? I've not been I ብለን apostrophe ve I've not been reading a book, I've not been cleaning the room, I've not been driving a car, I've not been እንዲህ ሳደርግ አልቆየሁም። so not የሚለው ቦታ ላይ never ማለት እንችላለን። I've never been okay ይሄ ደግሞ አርጌ አላቅም የሚለው ነው። okay so not የሚለው ጋር ቦታ ላይ never የሚለውንም መጠቀም እንችላለን ማለት ነው። okay very good. So yeah, pronunciation is very important because the way we talk really matters, and it sometimes hinders understanding from the side of the listeners. So our pronunciation should be legible, understandable at least. okay ስለዚህ የምናወራው እንግሊዝኛ በደንብ በቀላሉ ለሰዎች እንዲገባ ለኔቲቭ ስፒከርስ especially ግልጽ እንዲሆን እነዚህ she he it ኮነ ደግሞ has ሚለውን like she's not been reading a book, he has not been reading a book. okay በዛ ልክ ፕሮናውንስ ማግኘቻለን። you've not been okay you haven't been ይሆናል፣ ግን I prefer you've not been, they've not been ሚለውን እንድትጠቀሙ ኢንካሬጅ አደርጋችኋለሁኝ። በዛ መልክ ፕሮናውንስ ማድረግ እንችላለን ማለት ነው። ኦኬ እስቲ አሁን ሪሊ ስትሰሩ የቆያችሁትን ነገር ይሄን ቪዲዮ ፖዝ አድርጋችሁ እንድታወሩ ፈልጋለሁ። እንዲህ ሳርግ ቆይቻለሁ፣ ኦኬ ይሄን ስፈጽም ቆይቻለሁ እያላችሁ ከራሳችሁ ጋር እንድታወሩ። ስትሰሩ ያልቆያችሁትን ነገር ደግሞ እንዲህ ሳርግ አልቆየሁም፣ ኦኬ እንዲህ ሳርግ እኔ አልቆየሁኝም የሚለውን ሐሳብ ከራሳችሁ ጋር ዲስከስ ማድረግ ትችላላችሁ፣ ማውራት ትችላላችሁ። so pause this video and then talk to yourself. If you're friends, and that would be wonderful, but if not, don't worry. You can be a friend of your own self and then practice with yourself. Good. So like I've not been sleeping, I've not been reading a book, መጽሐፍ ሲያነብ ያልቆየ ሰው I've not been speaking to my friends. okay ስናደርግ ቆየን ደግሞ like I've been watching video, ረጅም ሰዓት ቪዲዮ ሲያቆየ ሰው like ዩቲዩብ ላይ አሁን ይሄን ሌሰን እንኳን ረዘም ላለ ደቂቃ ስታቆይታችኋል። so I've been ማለት ትችላላችሁ። ስትለማመዱ ቆያችሁ ደግሞ I've been practicing English, I've been writing a letter, I've been ብላችሁ በዛ ልክ ፕራክቲስ ማድረግ ትችላላችሁ ማለት ነው። እንዲሳረግ ቆይቻለሁ፣ እንዲሳረግ አልቆየሁም የሚለው ፕራክቲስ ካላደረግን እንግሊዝኛችን ህይወት አይኖረውም። ስትራክቸር ብቻ ማወቁ እንግሊዝኛን መቻላችን አያረጋግጥም። this is what I always say. good አሁን ወደ መጨረሱ ደርሰናል። finally እንዴት ጥያቄ እንደምናደርግ እንዲህ ስታረግ ቆይተሃል ለማለት ስንፈልግ፣ እንዲህ ስታረግ ቆይተሻል ለማለት ስንፈልግ በምን መልኩ እንጠቀመው? let's see that question. like have you been cleaning the house? ቤቱን ስታጸዳ ቆይተሃል ወይ? have you been cleaning the room? okay ክፍሉን ስታጸዳ ቆይተሃል ወይ? have you been ብለን ing እናስገባለን። ስለዚህ have ጅማሬ ላይ መጣና you been, so have you been እሺ እሷ እንዲህ ስታረግ ቆይታለች ለማለት has she been cleaning the house? has she been doing her homework? has she been, has he been? so has he ከዛ been ከዛ verb ing እንዲህ ስታረግ ቆይታለች ወይ፣ እንዲህ ሲያረግ ቆይቷል ወይ የሚል ትርጉም አለው ማለት ነው። ራሳችን መጠየቅ እንችላለን። እንዲህ ሳረግ ቆይቻለሁ like have I been, so have I been sleeping, have I been have I been sleeping, have I been playing football? okay so we can practice it this way. ስለዚህ ሁሌ እንደምለው ልምምድ it really matters. okay ይሄን ቪዲዮ ካያችሁ በኋላ አቁማችሁ okay ፖዚቲቭንም ኔጌቲቭንም ኩዌስችንም okay በመልኩ ማለት እንዳለባችሁ እያያችሁ ከዛ ራሳችሁ ፕራክቲስ እንድታደርጉ መክራችኋለሁ። ጥያቄ ከጠየቅን በኋላ ግን እንዴት እንመልሳለን የሚለው ላሳያችሁና I'll finish. like for example, have you been reading a book? መጽሐፍ ስታነብ ቆይተሃል ወይ ብለን ለጠየቅነው ጥያቄ ምን አይነት መልስ ልናገኝ እንችላለን? like yes I have። ለምሳሌ እኔ አሁን ይሄን ቪዲዮ ከመስራቴ በፊት ሳነብ ነበር like for about an hour and a half ሳነብ ነበርና ምን ልል እችላለሁ? yeah I've been reading.
ኖ መልሲ ኖ ከሆነ ደግሞ ኖ I have not been no I have not been I haven't been no I haven't been I have not been reading a book reading ሳይሆን reading I have not been reading a book okay have you been driving ስታሽከረክር ቆይታል no I have not been driving a car ሳሽከረክር ቆዩ ደግሞ like yes I've been driving you know yeah long time yeah I've been driving ሳሽከረክር ቆይቻለሁ you know that way we can answer has she been ለሚለው ደግሞ yes she has or no she has not been yes she has been reading a book no she has not been reading a book okay have they been playing football yes they have no they haven't በዚህ መልክ መለማመድ እንችላለን አሁን እዚህ ጋር የተጠቀሱትን ቨርቦች look cook ዶሮ ወጥ read a book write a letter drive a car and play basketball እነዚህ የተዘረዘሩትን ድርጊቶች እኔን ትጠይቁኛላችሁ ቪዲዮን ታቆሙና ወይ ደግሞ የሆነ ሳምባዲ ፊት ለፊታችሁ እንደምትጠይቁ አድርጋችሁ በዚህ መልክ እቺን ያጠቅማችሁ have you been like cooking ዶሮ ወጥ have you been cooking ዶሮ ወጥ ያላችሁ ሌሎቹንም በዛ ልክ እየዘረዘራችሁ ወደ ጥያቄ ቀየራችሁ እንድትለማመዱ ለማለት ወዳለሁኝ እንግዲህ ቪዲዮውን አቁማችሁ ይሄንን አድርጉ እስካሁን ድረስ ከኔ ጋር ስለቆያችሁ thank you so much እንግዲህ ለቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረግ አትዘንጉ በሚቀጥለው ቪዲዮ ደግሞ ስለ ሲምፕል ፓስት እናወራለን ፕሬዘንት አራቱንም አይተናል ሲምፕል ፓስት ላይ ደግሞ እንዲሁ ፕራክቲካል በሆነ መልኩ ቆንጆ ቪዲዮዎችን ሰራላችኋለሁ thank you so much and have a nice time bye